በአፋር ክልል በዛሬቱ ኢትዮጵያ በምትገኘው የአፋር ህዝብና የአውሳ ሱልጣኔት ታሪክ ውስጥ ከ1927 እስከ 1944 እንደ አውሮፓውያኑ አቆጣጠር የነገሱት ሱልጣን መሐመድ ያዩ ትልቅና ጎልቶ የሚታይ ታሪካዊ ቦታ ያላቸው መሪ ነበሩ። እሳቸው ከ1927 እንደ አውሮፓውያን አቆጣጠር አባታቸው ሱልጣን ያዩ ኢብኑ መሐመድ ኢብኑ ሐምፉዲን በመተካት የአውሳ ሱልጣኔትን ወንበር ተረከቡ። እንደ አባታቸው የውጭ ተጽዕኖችን በጥብቅ ከመቃወም በተቃራኒ ሱልጣን መሐመድ ያዩ በአመራራቸው ዘመናቸው የበለጠ ዲፕሎማሲን አካሄድ መረጡ። የአፋር ክልል ያለውን ስትራቴጂካዊ ጠቀሜታን በመገንዘብ ከዓለም አቀፍ ኃይሎች ጋር ጠንካራ ግንኙነት ለመፍጠርና ለማስቀመጥ ጥረት አድርገዋል። በሁለተኛው የኢትሮ ኢትዮጵያ ጦርነት ከ1935-1936 እንደ አውሮፓውያን አቆጣጠር በ1928 በወቅቱ ሱልጣን መሐመድ ያዩ ከጣሊያን ጦር ጋር አብረው ለመስራት ተስማሙ። በመቀጠልም እንደ አውሮፓውያን አቆጣጠር በ1936 የጣሊያኑ ከተማ ሮምን በመጎብኘት ከቤኒቶ ሙሰሊን ጋር የተገናኙ ሲሆን ለጣሊያን ኢምፓየር ያላቸው ድጋፍ ገልጸዋል። ይህ ትብብር የአውሳ ሱልጣኔት ወደ ጣሊያን ምስራቅ አፍሪካ ግዛት እንዲቀላቀል ምክንያት በመሆን የሱልጣኔቱን ሙሉ ነፃነት ፍጹም የሚመለከት ታሪካዊ ክስተት ሆነ። በሁለተኛው የዓለም ጦርነት ጣሊያኖች ከተሸነፉና አጼ ኃይለ ሥላሴ ወደ ኢትዮጵያ ከተመለሱ በኋላ በ1943 እንደ አውሮፓውያኑ አቆጣጠር በ1936 የኢትዮጵያ ማዕከላዊ መንግስት ወደ አውሳ ወታደሮች ዘመቻ ጀመረ። በዚህ ዘመቻ ሱልጣን መሐመድ ያዩ በቁጥጥር ስር የዋሉ ሲሆን የእሳቸው ወንድም ልጅ የወንድማቸው ልጅ የሆኑትን አሊሚራ ሐንፈሬ አዲሱን የአውሳ ሱልጣኔት ሆነው ተሸሙ። በአጠቃላይ የሱልጣን መሐመድ ያዩ የስልጣን ዘመን ባደረጉት ከፍተኛ የዲፕሎማሲ ጥረት ከውጭ ኃይሎች ጋር በነበራቸው ስልታዊ ግንኙነትና በአፋር ክልል ውስጥ ባስተካከሉት ጉልህ ፖለቲካ ለውጦች በታሪክ ዘንድ ሁልጊዜም የሚጠቀሱ ናቸው።